በውሃ በሪቨርሳይድ የሚሰራው ስራ የተከበረው ምክር ቤት ጊዜው ሰጥቶ እንዲመለከት ፈልጋለሁ። የሐረርና የኮንሶ አርሶ አደሮች እዚህ አዲስ አበባ ላይ እየሰሩ ያሉት ተአምር፣ እንጦጦ ላይ እየሰሩ ያሉት ተአምር ለኛ ብቻ ሳይሆን ለልጆቻችን የሚተርፍ ነው። ውሃ አለ ማለት ሽታው የማያስኬድበትን ከተማ የውሃ መስመሮችን ለማጽዳት እየተሰራ ያለው ስራ፣ የሚቀላ አፈርን ለመከላከል የሚሰራው ስራ እናንተን ካላስደመመ ማን ያስደምማል? ፓርኪንግ ብቻ ባለፉት 5 ዓመታት አዲስ አበባ ውስጥ ከ30 ሺህ በላይ ፓርኪንግ ተገንብቷል። በውስጥና በውጭ ፓርኪንግ ነበረ እንደ ኢትዮጵያ ውስጥ። ኢትዮጵያ ውስጥ እኮ ፓርኪንግ ማለት አስፋልት ማለት ነው፣ መንገዱ ማለት ነው። አሁንም በቂ አይደለም፣ ተጨማሪ ስራ ይፈልጋል። ነገር ግን እስካሁን የመጣው ውጤት ተስፋ ሰጪ ነው። በድምሩ ኮሪደር በጎንደር፣ በባህር ዳር፣ በደሴ፣ በሐረር፣ በድሬዳዋ፣ በጅጅጋ፣ በጅማ፣ በአምቦ፣ በነቀምት፣ በአርባ ምንጭ፣ በሐዋሳ፣ በሶዶ ከቦታ ቦታ ቢለያይም ተስፋ ሰጪ ጅማሮች አሉ። በእርግጥ የሐረር ከሁሉም በላይ ኢምፕረስ ያደርጋል። ምክንያቱም ሐረርን የቀየረው ገንዘብ አይደለም። ከጠራኋቸው ከተሞች ሁሉ ያነሰ ገቢ ያለው ሐረር ነው። ግን ፍቅር የተሞሉና ሀገራቸውን የሚወዱ ሰጥተው የማይጠግቡ ነዋሪዎች ያሉበት ከተማ ስለሆነ በትንሽ ብር ከሁሉም ከተማ የተሻለ ስራ ሰርተዋል። ይሄ ስራ በሁሉም ጋር እንዲለመድ ሁሉም የዚህ ስራ አካል እንዲሆን ጥሪዬን እያቀረብኩ የጀመርነው የልማት ስራ ተጠናክሮ ይቀጥላል። የኢትዮጵያ ልማት በማንኛውም ኢኮኖሚን በሚያቅ ተቋምም ሆነ ግለሰብ አይን ምሳሌያዊ ነው። አይኤምኤፍ ጋር እነጋገራለን፣ ወርልድ ባንክ ጋር እነጋገራለን፣ ከአፍሪካ ዴቨሎፕመንት ባንክ ጋር እነጋገራለን፣ ታዋቂ ኢኮኖሚስቶች ጋር እነጋገራለን፣ የአፍሪካ መሪዎች ጋር እነጋገራለን። ሁሉም በአርአያነት የሚመለከቱት ተግባር ነው። ይህ እንዲጠናከር እንዲሰፋ ጥረት እናድርግ ቢባል ካልሆነ በቀር ኢትዮጵያ ውስጥ ባለው ፈተና ውስጥ እየመጣ ያለው ውጤት ታይቶም አይታወቅም፣ አልነበረም፣ እስካሁን አልነበረም። በዚህ መነጽር ማየት ቢቻል ጥሩ ይሆናል።